ችለን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉ። የእግዚአብሔር ሰላም ከሁላችሁ ጋር ነው እያልኩኝ ውድ ይሄንን ቪዲዮ የምትከታተሉ ወንድምና እህቶቼ በመላው ዓለም ሆናችሁ የምትከታተሉኝ እንኳን ለብርሃነ ትንሣኤው በሰላም በፍቅር አደረሰ። አውቃለሁ ሳምንት ሆኖታል። በዚህ ሳምንት ውስጥ ቪዲዮ አልሰራሁኝም፣ እየተዘጋጀሁኝ ነበረ። በዛውም ደግሞ በዓለም ስለነበር ከቤተሰብ ጋር ማሳለፍ ስለነበረብኝ ነው። አሁን ግን በአንድ ርዕሰ ጉዳይ ተመልሰን መጥተናል። ሰሞኑን በሰራሁት ቪዲዮ ማለትም ከሳምንት በፊት በሰራኋቸው ቪዲዮዎች ስለ ህማማት ሳምንታቶች ሰርቼ ነበር እና በህማማት ሳምንታቶች ላይ በሰራሁበት ቪዲዮዎች ላይ አንድ ኮመንት አንብቤ ነበር እና አይ ቲንክ ይመስለኛል ሙስሊም ወንድማችን ነው ወይም እህታችን ትሆናለች፣ አላወኩኝም። ግን ኮመንት ላይ ወንድሜ ሙስሊም ሳትሆን እንዳትሞት ብላ የዮሐንስ ወንጌል ምዕራፍ 40 ከቁጥር 8 ያለውን የዮሐንስ ወንጌል ምዕራፍ 8 ይቅርታ፣ የዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ያለውን ቃል አንብብ ብላኝ ሜንሽን አድርጋኝ ነበር እና እስቲ ምን ማለት ፈልጋ ነው፣ ምንድን ያለው በዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ያለውን ቃል የሚለውን አብረን እኔና እስቲ እንማማርበት። የእግዚአብሔር ሰላም ከሁላችን ጋር ይሁንም። እግዚአብሔር እዝነ ልቦናችንን ከፍቶ መረዳቱን ይግለጽልን። መጀመሪያ ሁሌ መጽሐፍ ቅዱስ ስናነብ የምመክራችሁ ነገር ሁሌ መጽሐፍ ቅዱስ ስናነብ ከአንድ ዝም ብላችሁ አንድ ስንኝ ብቻ ወይ ደግሞ አንድ ምዕራፍ ቁጥር ብቻ አንስታችሁ አታንቡ። ስታነቡ ከመጀመሪያው ጀምሮ አንባችሁ። ወይም ደግሞ የኦርቶዶክስ መጽሐፍ ደስ የሚለው ነገር ርዕስ አለው። ስለምን ሊያወራ እንደፈለገ ርዕስ ያስቀምጣልና ከርዕሱ ጀምሮ ያለውን ነገር እንዳለ አንብቡት። እስቲ የዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ያለበትን ርዕስ እናንብብ። ከአይሁድ ወገን ላመኑት የተናገረው ከሚለውን ጀምር። አሁንም ላስታውሳችሁ፣ እሱ የሚጀምረው የዮሐንስ ወንጌል ምዕራፍ 8 ከቁጥር 32። የዮሐንስ ወንጌል ምዕራፍ 8 ከቁጥር 32 ያለው ቃል እንዲህ ይላል። ከእሱ ጀምሬ እስከ 40 ላንብብላችሁ። እውነትም ታውቃላችሁ፣ እውነት አርነት ታወጣላችሁ። እነርሱም መልሰው ክርስቶስ ይህንን ያለው ለምንድን ነው? መጀመሪያ እንጀምር። ጌታችን ኢየሱስ ያመኑበትን አይሁድ እንዲህ አላቸው እናንተም በቃሌ ጸንታችሁ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። እውነት ታውቃላችሁ፣ እውነትንም ታውቃላችሁ። የምን እውነት? ያዙልኝ። ኦኬ፣ እውነትንም ታውቃላችሁ፣ እውነት አርነት ታወጣችኋለች። እነርሱም መልሰው እኛ የአብርሃም ዘርነን ከሆነ ጀምሮ ለማንም ከቶ ባሪያዎች አልሆንም። እንግዲህ እንዴት አርነት ትወጣላችሁ ትለናለህ አሉት። እውነት ያለው ምንድን ነው? መጀመሪያ ከዚህ እንጀምራለን፣ ከዛ እየጠራን እንሄዳለን። እውነት ያለው ምንድን ነው? ክርስቶስ በምድር ላይ ሲመጣ እውነትን ሊሰብክ ነው የመጣው አይደለ? እውነትን ሊሰብክ ነው የመጣው እና አዳምን ነፃ ሊያወጣ ነው የመጣው። በመጣ ሰዓት አንድን ሐሰትን አልተናገረም፣ ግን አይሁዶች ይቀኑበት ነበረ፣ እናም ሊገሉት ይፈልጉ ነበረ እና እውነትን ያላቸው የሚናገረውን ነበር። ምክንያቱም አይረዱትም ነበረ። ሰይጣን ልባቸውን ደፍኖ ስለነበረ ክርስቶስ የሚለውን ነገር አይረዱም፣ ሐሰት ነበር የሚያስመስሉት እና ይህን እውነት የሚላቸው እውነቱን ትረዳላችሁ። ጌታችን ኢየሱስ ያመኑበትን አይሁዶችን ነው እንደዚህ ያላቸው እና ከዛ ያቺ እውነት ደግሞ ከአርነት ታወጣቸዋለች አላቸው። አርነት ላይ እንዴት? አርነት ማለት ባሪያ ማለት ነው። በሌላ አባባል አርነት ማለት ባሪያ ማለት ነው እና እንዴት ባሪያ እኮ አይደለንም፣ እንዴት ከባርነት ትወጣላችሁ ትለናለህ ሲሉ ሲጠይቁት እነርሱ መልሶ እኛ የአብርሃም ዘር ነን አሉት። ከሆነ ጀምሮ እኛ የአብርሃም ዘር ነን ከሆነ ጀምሮ አርነት ውስጥ ገብተን አናውቅም፣ እንዴት ከአርነት ትወጣላችሁ ትለናለህ አሉት። ጌታችን መልሶ እንዲህ አላቸው ይላል፣ እውነት እላችኋለሁ ኃጢአት የሚሰራ ሁሉ የኃጢአት ባሪያ ነው። ባሪያ ዘወትር በቤት አይኖርም፣ ልጅ ግን ለዘላለም ይኖራል። ያዙልኝ፣ ይችን ቃል ያዙልኝ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ያዟት በደንብ። ጌታችን መልሶ እንዲህ አላቸው፣ እውነት እላችኋለሁ ኃጢአት የሚሰራ ሁሉ ኃጢአት ባሪያ ነው፣ የኃጢአት ባሪያ ነው። እኛ ኃጢአት ሁሉ የምንሰራ ሰዎች ነን። ሰው ሁሉ የኃጢአት ባሪያ ነው። የሚድነው ግን በማን ደምና ስጋና ደም ነው? እንደ ባለፈው እንደተነጋገርነው በክርስቶስ ስጋና ደም ነው። ባለፈው ሐሙስ ዕለት እንደተነጋገርነው ካያችሁም የክርስቶስ ስጋውን ቆርሶ ደሙን አፍስሶ ይሄ ስጋዬ ነው ብሎ ህብስቱን ቆርሶ ሲሰጣቸው፣ ይሄ ምሳሌ የሚሆነው ደሜ ነው ብሎ አንስቶ ሲሰጣቸው ይሄ ደሜ አለና ይሄ ደሜ አዲስ ኪዳን ኃጢአት መስተሰሪያ ነው ብሎ ሰጣቸው። በብሉይ ኪዳን እንዴት ኃጢአት እንደሚስተሰረይ ተነጋግረናል። ቪዲዮን ካላያችሁ ወደኋላ ተመልሳችሁት
በአዲስ ኪዳን ደግሞ እንዴት ኃጢአት ሊሰራ እንደሚችል ተያይተናል። በአዲስ ኪዳን የክርስቶስ ሥጋና ደም ነው። ኃጢአት ባሪያ ናችሁ አለ። የኃጢአት ባሪያ ናችሁ አላቸውና ከኃጢአት ባሪያ ነው አለ። ባሪያ ዘወትር በቤት አይኖርም አለ። ባሪያ ዘወትር በቤት አይኖርም። በቤታችሁ ውስጥ መቼም ቢሆን አብሯችሁ ባሪያ ባንልም፣ አሁን ጊዜ ያለውን ጊዜ ባሪያ ባንልም፣ የድሮ ጊዜ ባሪያ አጠቃቀሙ ሌላ የተለየ ነው። የቤት ሰራተኛ ባሪያ ነው የሚባለው። ግን አሁን ስሙ ተቀይሯል፣ ደግሞ ከተግባሩም ተቀይሯል። ባሪያ ከሚለው እንውጣና በአሁን ጊዜ በሚለው እናወራና ባሪያ የሚለው ወጥቶ የቤት ሰራተኛ እንበል። የቤት ሰራተኛ ቤት ውስጥ አይቆይም አይደለም። ወይ ባለመስማማት ይወጣሉ፣ ወይ ደግሞ ተስማምተው ይወጣሉ፣ ወይ ደግሞ ትዳር መስርተው ይወጣሉ፣ ወይ ደግሞ ወደ ቤተሰቦቻቸው ይሄዳሉ። የፈለጉትን አቺቭ ካደረጉ በኋላ ወደ ቤተሰቦቻቸው ይመለሳሉ እና ቤት አይቆዩም። ግን ልጅ ግን ለዘላለም ይኖራል አለ። ቤታችሁ ውስጥ ልጃችሁ ለዘላለም ነው የሚኖረው። ለዘላለም ይኖራል ማለት ይሄ የተለየ ነው። ይሄኛው በዓለማዊ ስትሄዱት ልጅ ለዘላለም ይኖራል። ባሪያ ሁሌም ከቤት ይወጣል፣ ልጅ ግን ለዘላለም ይኖራል። ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ጋር ነገራቸው። እዚህ ጋር ያዙልኝ ያልኳችሁ ምክንያቱም አርባ ላይ ስንሄድ እዚህ ጋር 34 ላይ ያለ ነው። ከስድስት ቁጥሮች በኋላ ስንሄድ የምናገኘው አንድ ነገር አለና ከዚህ ጋር ሊንክ ስለሚያደርግ ያዙልኝ ብያችኋለሁ። ከዛ ወልድ አርነት ካወጣችሁ በእውነት አርነት የወጣችሁ ናችሁ። ወልድ አርነት ካወጣችሁ የእውነት አርነት የወጣችሁ ናችሁ። የአብርሃም ዘር እንደሆናችሁ ሳውቃለሁ። ነገር ግን በቃሌ በእናንተ ዘንድ አይኖርምና ልትገሉኝ ትሻላችሁ። የአብርሃም ዘር እንደሆናችሁ አውቃለሁ አለ። ምክንያቱም ዓለም ሳይፈጠር የነበረ ነው። ዓለም ተፈጥሮም የነበረ ነው። ዓለምን የፈጠረም እሱ ነው። ምን አለ? የአብርሃም ዘር እንደሆናችሁ ከሱ በላይ ለማንም ልትነግሩት የሚችሉት ሰው የለም። አውቃለሁ፣ ነገር ግን ቃሌ በእናንተ ዘንድ አልኖረምና ልትገሉኝ ትሻላችሁ አለ። ክርስቶስ ሊገሉት እንደሚሹት ነገር እንደሚፈልጉበት ያውቃል። ክርስቶስ እኮ ቀላሉ እኮ ነው። እግዚአብሔር ነኝ ማለት እኮ ይችል ነበረ፣ ግን ራሳቸውን ለማጥፋት ላይ ደርሱ ነበረ። እዛ ጋ ያሉት ሰዎች ክርስቶስ እኔ አምላክ ነኝ ካለ መጨረሻም ሰዓት እኮ እኔ የእግዚአብሔር ልጅ ነኝ በማለቱ ብቻ ነው የሁሉ ስቃይ ሲደርስበት የነበረ። የሁሉ ነገር ያደረሱት የእግዚአብሔር ልጅ ነኝ ብቻ ስላለ ነው። አምላክ ነኝ ቢል ደግሞ ምን ሊፈጠር እንደሚችል ያውቁት። እኔ በአባቴ ዘንድ ያየሁትን እነግራለሁ አለ። እናገራለሁ፣ እናንተም በአባታችሁ ያያችሁት። እዚህ ጋር ያዙልኝ። ኦኬ፣ የዮሐንስ ወንጌል ምዕራፍ 8 ከቁጥር 38 ያዙልኝ። እኔ አባቴ ዘንድ ያየሁትን እነግራለሁ፣ እናንተም በአባታችሁ ያያችሁትን ታደርጋላችሁ። እነርሱ መልሰው የእኛስ አባታችን አብርሃም ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበር። አሁን በእግዚአብሔር ዘንድ የሰማሁት እውነት የምነግራችሁ ሰው ልትገድሉኝ ትሻላችሁ። አብርሃምስ እንዲህ አላደረገም፣ እናንተ ግን የአባታችሁን ስራ ትሰራላችሁ። እነርሱም እኛ ከዝሙት አልተወለድንም፣ ነገር ግን አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ቢሆንስ እኔም በወደዳችሁ ነበረ። እኔ ከእግዚአብሔር ዘንድ ወጥቼ መጣሁ እንጂ መጥቻለሁና እኔ በገዛ እጄ መጣሁ አይደለም፣ እርሱም ላከኝ እንጂ አለ። አሁን ብዙዎቹ የሚሉት ነው፣ በተለይ ሙስሊሞቹ ኢሳ ወይም ክርስቶስን የሚያምኑበት ነብይ ብለው ነው። ነብይ ማለት የተላከ ማለት ነው አይደል? ይላክ መልእክተኛ ማለት ነው አይደል? ክርስቶስን ኢሳን መልእክተኛ ብሎ ነው የሚልኩት። እና ይሄኛው የመጽሐፍ ቅዱስ ቃል ደግሞ በጣም ያጠነከረላቸው ይመስላቸዋል። የእነሱን አባባል ግን አላጠነከረላቸው። እንዱ በጣም ፉርሽ ከሚያደርጉት መካከል አንዱ የዮሐንስ ወንጌል ምዕራፍ 8 ከቁጥር 42 ያለው ቃል ነው። ምንድን ያላቸው? እኔ ከእግዚአብሔር በወደዳችሁ ነበርስ አለ። ጌታችንም እንዲያቸው እግዚአብሔር አባታችሁ ቢሆንስ እኔም በወደዳችሁ ነበር አለ። ለምንድን ነው እግዚአብሔር አባታችሁ ቢሆንስ ያለው? እነሱ እግዚአብሔር አባታችን አይደለም ብለዋል እንዴ? አይደለም። ለዚህ ነው መጀመሪያ መለስ ብለን ማወቅ ያለብን። ይሄ አባባል እኮ እግዚአብሔር አምላካቸው እንዳልሆነ እኮ ተናግረዋል እያለ ነው። ምክንያቱም እግዚአብሔር አምላካቸው ቢሆን ነው፣ ግን እነሱ አላሉትም። ግን እሱ እንደዛ አላቸው። ለምንድን ያለው? አባታችን ያሉት አብርሃምን ለምንድን ነው አባታችን ያሉበት ምክንያት? መጀመሪያ ይህንን ቃል ከመነገራችን በፊት ስለ ነገረ ስላሴ ምስጢረ ስላሴ ተብሎ በአምስቱ አዕማደ ምስጢራቶች አንዱ ምስጢረ ስላሴ ነው። ምስጢረ ስላሴ እስቲ በትንሹ እንካ። በጣም ከገባንበት ዲፕ ትምህርት ነው። በጣም ትልቅ ራሱን የቻለ አዕማደ ምስጢር ትምህርት እንማራለን። ከሱ እስከ መግባታችን በፊት ግን ትንሽ ጠረፍ ያለችው ልንካላችሁ። ምስጢረ ስላሴ የምንለው አብ፣ ወልድ፣ መንፈስ ቅዱስ የምንላቸው ናቸው አይደለ? በአካል ሶስት ናቸው፣ ግን በግብር አንድ ናቸው። በሚሰሩት ነገር በሙሉ አንድ ነው። ሲያስቡም አንድ ነው፣ ሲፈጽሙም አንድ ነው፣ ሲፈርዱም አንድ ናቸው። አብ፣ ወልድ፣ መንፈስ ቅዱስ። ወደ ምድር የመጣው አብ አይደለም፣ መንፈስ ቅዱስ አይደለም፣ ወልድ ነው። ከሶስቱ አንድ አካል ወልድ መዋረዳችን አይቶ መጣ። ይህንን የምናገኘው የቱ ጋር መሰላችሁ? የውዳሴ ማርያም ሐሙስ ላይ ስትገቡ
መጽሐፍ ቅዱስ ላይ የለም፣ ሲተነትኑት ነው። ውዳሴ ማርያም ሐሙስ ላይ ስትገቡ መጨረሻው አሐዱ ዘእምቅድስት ሥላሴ የሚለው ላይ ስትገቡ አሐዱ ዘእምቅድስት ሥላሴ ተተናናጸ ሰማይ ሰማያት ይላል። አንዱ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ በድንግል ማኅፀን አደረ ይላል። እንደኛ ሰው ሆነ ከኃጢአት በስተቀር ሁሉንም ነገር ሰራ ይላል። እና ያ ወልድ ነው እኛን ከድንግል ማርያም ስጋን ተዋህዶ የመጣው እና ይሄ ወልድ ነው። ብዙዎቹ አምላክ አይደለም የሚሉት እና እሺ ይሄ አምላክ መሆኑን እንዴት እናውቃለን ካልን አንድ ነገር ደግሞ ጀምር። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 እስቲ ጀምሩት። ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ እግዚአብሔርም ቃል እግዚአብሔር ነበር ይላል። ኦኬ ይሄ ምን ማለት ፈልገው ነው? ኦኬ ቃል ከሚለውን ጀምር። ኦኬ እሺ መጀመሪያ ነገረ ሥላሴን እንጀምር ያልኳችሁ ምክንያቱም ዲፔንድ ስለሚያደርግ ነው ትምህርቱ። ቃል ነበር አለ። ቃል ማን ነው ካልን ወልድ ነው። እንዴት ቃል ወልድ ሊሆን ቻለ ካልን ነገሮቹ የጸኑት በምንድን ነው? በቃል ነው አይደለ? ይሁን አለ አይደለ? ነገሮቹ ሁሉ እግዚአብሔር በመጀመሪያም ሰማይና ምድር ፈጠረ፣ እግዚአብሔር ሰማይና ምድር ፈጠረ ሲል ቃል እንደፈጠረው ይሁን ያለ የሆነ ነገር ካደረገ በኋላ ይሁን ነበር ሲል የነበረው እና ሁላ አዳምን ሲፈጥረው በአምሳላችን እንፍጠር ያለው እና ከሆነ አካል ጋር እንደሚያወሩ ከሆነ አካል ከአንዱ አካል እንደሚያወራ ያስታውቃል አይደለ? ለዛ ነው አብ ወልድ መንፈስ ቅዱስ ምንለው እና ይህ ቃል ይላል ምስጢረ ሥላሴን ለመግባት በጣም ዲፕ ነው። ከዚህም በኋላ ራሱ የምንሄድበት ነገር አለ፣ ግን እዚህ ጋር ልመልሳችሁ፣ ምክንያቱም ለቀጣዩ ትምህርት ላስቀምጥና ልመልሳችሁ እና ቃል ይህ ቃሉ አንዱ ወልድ። ለዚህ ነው ተዋህዶ የምንለው። አንድ ተዋህደ ቃል ከሰው ስጋ ጋር ተዋህደ። ከዛ ክርስቶስ መጣ ወደ ምድር። ይህ የመጣው ክርስቶስ አስተማረ። ከዛ ምን አለ? እኔስ በገዛ እጄ የመጣው አይደለም እርሱ ላከኝ እንጂ እንዲህ ቃሌን ለምን አታስተውሉም አለ። እሺ እነሱ የአብርሃም ትእዛዝን ነበር የሚያደርጉታ። አባታችሁ ሲላቸው እኛም ለአባታችን አብርሃም ነው አሉታ። አብርሃምስ እንዲህ አላደረገም። አሁንም እግዚአብሔር ዘንድ የሰማሁትን እውነት እነግራችኋለሁ አለ። የሰማሁትን ነው የሚለው። ክርስቶስ አምላክ ባይሆን ኖሮ ማንም ሊሰማ አይችልም አይደለ? እግዚአብሔር ከአብርሃም ጋር ነው ያወራው አይደለ? እነሱ አብርሃምን ብቻ ነበረ ሲሉ ነበረው። የአብርሃምን ስራ እንሰራለን፣ ምክንያቱም እግዚአብሔር ከአብርሃም ጋር አውርቷል። እግዚአብሔር ከአብርሃም ጋር ካወራ አብርሃም የሚነግረን በሙሉ ነገር እውነት ነው አላቸው። እውነትነቱን ለማሳየት ከእግዚአብሔር የሰማሁትን ከእግዚአብሔር ያየሁትን ነው ለእናንተ እነግራችሁ አላቸው። ይሄ አምላክነቱን ማሳያ ነው። ምክንያቱም እግዚአብሔርን ያየው የለም በብሉይ ኪዳን ጊዜ እግዚአብሔርን ያየው የለም። ሙሴ አሳየኝ ራስን ሲለው እኔ ልታየኝ አትችልም፣ በመጣው ጊዜ ግን ራሴን እገልጽልሃለሁ ብሎት ነበር እና እግዚአብሔርን ለማንም ሊያየው አይችልም። ግን ክርስቶስ ምን አለ? እኔ ከእግዚአብሔር ያየሁትን የሰማሁትን ነው ለእናንተ እነግራችሁ አለ አይደለ? እሺ ይሄ አንድ ቃል ነው። ሁለተኛ ቃል ደግሞ ለምንድን ነው ካለን አይሁዳኖች የአብርሃምን ትእዛዝ ይሰሩ ነበር እና አብርሃም በምድር ላይ ሲኖር ምን ሰራ ካልን ደግነትን ሰርቷል፣ ክፋትን ትቷል፣ እንግዳን ተቀብሏል፣ ብዙ ነገር አድርጓል። አብርሃም መስዋዕት ልጁን ሲያቀርብ ታዘዘ እንጂ አልገደለም። ነፍሰ ገዳይ አልነበረም፣ ግን ታዘዘ። ግን ክርስቶስ በምድር በመጣ ጊዜ ግን እስራኤላውያኖች አብርሃምን ትእዛዝ እንፈጽማለን የሚሉት ግን ክርስቶስ ሊገሉት ፈጠረ። ይሄ ማለት ደግሞ ኦፖዚት ነው ማለት ነው። ከአብርሃም የተቃረነ ከእግዚአብሔር ተቃርነው ነው ያሉት ማለት ነው። የሰው ልጅ በምድር በመጣ ጊዜ የሰው ልጅ የሚባለው ክርስቶስ ነው። ክርስቶስ ነው የሰው ልጅ የሚባለው። የሰው ልጅ በምድር በመጣ ጊዜ የሰውን ልጅ ሊገሉ ፈለጉ። ግን እነሱ የሚሉት የማን ተከታዮች የሚሉት የአብርሃም ተከታዮች ነው የሚሉት። አብርሃም የሚሰራው እንሰራለን። ምክንያቱም አብርሃም ከእግዚአብሔር ጋር ስለወራ አብርሃም የሚነግረን በሙሉ እውነቱን ስለሚሉ አብርሃም የነገራቸውን ነገር እንሰራለን ይላሉ። ግን እዚህ ጋር ሲመጣ ግን የአብርሃምን ወይ ዘለሉት፣ እሱን ሊገሉት ፈለጉ። እሱን ሊገሉ ስለፈለጉ ምን አለ? እኔ ከእግዚአብሔር ዘንድ የመጣው ነኝ አለ። እኔ ከእግዚአብሔር ዘንድ የመጣው ነኝ አለ። እርሱን የላከኝ አለ። እርሱም የላከኝ ምንድን ነው? የአባቴን ፍቃድ እኔ እፈጽማለሁ አለ። እኔ የአባቴን ፍቃድ እፈጽማለሁ አለ። ከወልድ ውጭ ማንም በመጽሐፍ ቅዱስ ላይ አባቴ ብሎ የጠራው የለም። ካየ ሙሉንም መጽሐፍ አንብቡት። አባቴ ብሎ ክርስቶስ አብን የጠራ የለም። እግዚአብሔር አባቴ ነው ብሎ የጠራ ማንም የለም። በዚህ ምክንያት ነበር በጣም የሚናደዱበት የነበረው ክርስቶስ ላይ። ምክንያቱም ማንም እኔ የእግዚአብሔር ልጅ ነኝ የሚል አልነበረም። እግዚአብሔር ልጅ የለውም ነው የሚሉት። ክርስቶስ ግን መጥቶ እኔ እግዚአብሔር ልጅ ነኝ እመኑብኝ ብሎ ሲያስተምራቸው ግን አይ የእግዚአብሔር ልጅ አይደለህም ብለው ነበረ ሲከራከሩት የነበረው። እናም ደግሞ ሲናደዱበት የነበረው። እኔ አምላክ ነኝ ቢል ደግሞ ምን አምላክ ነው ክርስቶስ አምላክ ነኝ ቢል ደግሞ ምን ሊሆን እንደሚችል ለዛ ነው አብ ወልድ መንፈስ ቅዱስ የምንለው። አብ አባት ነው፣ ወልድ
ወልድ ደግሞ ወደ ምድር መጥቶ ያዳነን ነው። መንፈስ ቅዱስ ሰራጺ ነው። ሶስቱ አካላት ማለት ነው። አብ ከወልድ አያንስም። በቅዳሴ ላይ ከሰማችሁ የእመቤታችን ቅዳሴ ሲቀደስ አብ ከወልድ አያንስም፣ ወልድ ከአብ አያንስም፣ መንፈስ ቅዱስ ከወልድ አያንስም። አብ ከመንፈስ ቅዱስ አይበልጥም፣ ወልድ ከመንፈስ ቅዱስ አይበልጥም። ሶስቱም እኩል ናቸው፣ አንድ ናቸው ይባላል ቅዳሴው ላይ። ይህንን በማንጻረን ነው፣ ይህንን በማየት ነው። እና ይህ ነገረ ስላሴ ነው። ክርስቶስ ይህንን ምን ያለን በታዘዝን ነው ሲያስተምራቸው የነበረው። እዚህ ጋር እሱ ተላላኪ መሆኑን አይደለም ሲያስተምር የነበረው፣ መታዘዙ። ምክንያቱም አብርሃም ከእግዚአብሔር የሰማውን እንደነገራቸው በሙሉ ክርስቶስ ደግሞ ከእግዚአብሔር ዘንድ መምጣቱንና የእግዚአብሔርን ያየውን የሰማውን ነገር ለእነሱ እንደሚነግራቸው ማለትም የእግዚአብሔርን ፍቃድ የአብን ፍቃድ የእግዚአብሔርን ፍቃድ አይደለም የእግዚአብሔር አብን። ኦኬ አሁንም እዚህ ጋር ያዙልኝ፣ የእግዚአብሔር አብን ነው። የእግዚአብሔርን ካልን ወልድ መንፈስ ቅዱስን አብረን ስለምናደርግ አንድ ተላላኪ ነው የሚሆነው። የእግዚአብሔር አብን ግን ካልን የአብን የአባቱን ፍቃድ ሊፈጽም ነው የመጣው ክርስቶስ። የአባቱ ፍቃድ ማለት ደግሞ የእሱን ፍቃድ ነው። ለዛ ነው ሲሰቀል ክርስቶስ በአባቱ ፍቃድ ብቻ አይደለም የተሰቀለው፣ በራሱን ፍቃድ ነው የተሰቀለው። ለዛ ነው ነገሩን የሚያደርገው ነገር በሙሉ የአብ ብቻ ፍቃድ አይደለም፣ የወልድን ፍቃድ ነው። ግን ሲያስተምር የአብ ፍቃድ ነው ይላል። ክርስቶስ እኮ በመጽሐፍ ቅዱስ እኮ እኔና አብ አንድ ነን ብሏል አይደል እንዴ? ለምንድን ነው በሱ ማታወሩት ወይ ደግሞ ማንተም አትሉት? ክርስቶስ እኮ ተናግሯል፣ እኔና አብ አንድ ነን ብሏል። እዚህ ጋር ደግሞ ያለ ማንበብና አንዳንድ ጊዜ ላልኳችሁ መጀመሪያ ስጀምር ለዚህ ነው። ቅድም እዛ ጋር ምን አልኳችሁ መሰላችሁ? 34ን ያዙልኝ። የጌታችን መልሶ እንዲህ አላቸው ይላል፣ እውነት እውነት እላችኋለሁ ኃጢአት በስተቀር ባርነት ከወልድ ውጭ ባርነት ሊያወጣችሁ የሚችል የለም ማለት። ከወልድ ውጭ ማንም ባርነት ሊያወጣችሁ የለም ማለት አይደለ? ወልድ ማለት ራሱን ነው የጠራው። በቃ የሰው ልጅ ማለት ነው። ወልድ ነው ራሱን የጠራው። ከሱ ውጭ ከኃጢአት ባርነት ልትወጡ አትችሉም። ምክንያቱም እነ ኤልያስ ሁሉም እነ ኤርሚያስ በነቢያት በሙሉ በብሉይ ኪዳን የመጡ ሁሉ አልቻሉም ገነትን ሊከፍቱ። የወልድ ደም ብቻ ነበረ ገነትን ሊከፍት የሚችለው። የአንድ ሰው ደም ገነት የሚከፍት ከሆነ ይህ አምላክ ነው ማለት ነው። ክርስቶስ ራሱ ተናግሯል አይደለ? ክርስቶስ እኮ ሐዋርያቶችን ጠይቃቸው፣ እናንተ ምን ትለኛ አንተ ክርስቶስ የእግዚአብሔር ልጅ ክርስቶስ ነው ሲሉት ይህን ለማንም እንዳትናገሩ አለ። የእግዚአብሔር ልጅ ነው ያሉት። ይቅርታና ምን ማለት ፈልጌ ነው፣ ስታነቡ በማስተዋል አንብቡ። ሁለተኛ ነገር ደግሞ አንድ ብቻ የተሰጣችሁን ርዕስ ብቻ ይዛችሁ መጣችሁ አታውሩ። ሙሉን አንብቡት። ምን ማለት ተፈልጎ ነው፣ ከምን ጋር የተያያዘ ነው የሚለውን ነገር መጠየቃችሁ በጣም ትልቅ ነገር ነው። በጸባይን የጠየቅኝ ወይ የጠየቅሽኝ አመሰግናለሁ ስለጠየቃችሁ። ሌላም ጥያቄ ካላችሁ ይህንን ነገር አምጡት ወደ እኔ። በቀጣዩ ቪዲዮ ደግሞ ስለ ነገሬ፣ ስለ ምስጢራት፣ ስለ 5ቱ አዕማደ ምስጢራት እንነጋገራለን። ጥያቄም ካላችሁ ወንድሞች እህቶች፣ በሌላ ሃይማኖት ላይ የምትገኙ የፕሮቴስታንት መሆን ትችላላችሁ፣ የሙስሊሞችም ያላችሁን ጥያቄ ወደ እኔ ቀረብ አድርጉ። በተሻለ መልኩ መልስላችኋለሁ። መጽሐፍ ቅዱስ እያጣቀሰ እንደዚሁ መጽሐፍ ቅዱስ በእጅ ነው ያለው። ከራሴ አይደለም የማመጣላችሁ፣ ወይ ደግሞ አንድ አሉባልታ የተሰማውን አይደለም የማመጣላችሁ። ከመጽሐፍ ቅዱስ የተገናኘን ትምህርት ነው የማመጣላችሁ። ኦኬ ሶ እስከዚህ ሰዓት ደግሞ ያስተማረን የመከረን የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል መስቀሉ አለን። በእግዚአብሔር ሁሉን አልፈን አለን፣ በጌታ ሁሉን ችለን አለን። በእግዚአብሔር ሁሉን አልፈን አለን